በልብሳቸው ያከበርናቸው በልብሳቸው የናቅናቸው ሰዎች አሉ። ስለነዛ ቀናቶች እውነት እግዚአብሔር ይቅር ይበለን። በልብስ ሰውን ከመገመት እግዚአብሔር ያውጣል። በጣም ጸያፍ ነገር ነው ሰውን ባለባበሱ መገመት። ቀድማ አይተዋለች፣ አይሁዳዊ ናት አለችው። ጥሩ ትምህርት የተማረም አይመስለን፣ ጥሩ ንብረት ያለው ጥሩ ህይወት ያለው አይመስለንም። ጥሩ ያለበሰ ሰው በአይናችን ነው የምንፈርደው። ቀድመን ገና የሚናገሩበትን አማርኛ የሚያወሩበትን አክሰንት አይተን ይሄ ሰው ከዚህ ነው የመጣው ብለን አልፈረድንም። መመና አይደል? ይሄ ሰው የከተማ ሰው አይደለም ብለን ያገለል ነው ስንት ሰው አለ። ቀድማ ፈረደችበት። ሰው ላይ እንደ መፍረድ ትልቅ ኃጢአት የለም። መመናን መፍረድ ማለት በእግዚአብሔር የፍርድ ዙፋን ላይ መቀመጥ ማለት ነው። ክርስቶስን ማስነሳት ነው። ከዙፋኑ ማስነሳት ማለት ነው። ጭራሽ ባይን ስለማናውቀው የህይወት ታሪክ አናውቀውም እኮ ያነሳው አለባበሱን ብቻ አይተን አነጋገሩን ብቻ አይተን ቀድመን የምንፈርድባቸው ሰዎች አሉ። ቀድመን ልንመጸውት የተዘጋጀን ሰዎች እግዚአብሔር ይስጥልኝ ለማለት ዝርዝር አለ ብለናል እኮ። ልብሳቸውን አይተን ሲመጡ ሲቀርቡን ሊያስቸግሩን መስለው ሊጠይቁን መስለውን እግዚአብሔር ይስጥልን ቀድመን ብለናል ሳንጠየቅ። አብዛኞቻችን አሁን የአንድ ሰው መለኪያው ልብስ ነው። ከውጭ የሚታይ ነገር መኪና መያዙ ነው ወይ ጥሩ መልበሱ ነው ወይ ጥሩ አለመልበሱ ነው። ክርስቶስ ምን አላት መሰላችሁ? እንዲህ ስትለው ከኔ ጋር ትላላችሁ የእግዚአብሔር ስጦታን ብሎ አይ በሉ እንጂ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ